which one of the following function is not a power function ነው የሚለው ከዚህ እስከ ዲ ተሰጥቶናል። እስቲ ሁሉንም ቼክ እናድርጋቸው። ፓወር ፋንክሽን ማለት ነው። ፓወር ፋንክሽን f of x is equal to k times n the power of n x the power of n ነው። k is a constant ነው። n is real number ነው or exponent ነው። describe how one variable change in relation of the another rises to power። ስለዚህ ፓወር ፋንክሽናችን የተሰጠን ቀጥታ በዚህ ፎርም የተጻፈውን ነው ማለት ነው ቼክ የምናደርገው። ስለዚህ k is not equal to 0 መሆን አለበት። እዚህ ጋር ስናይ ዲ ነው ማለት ነው። ኤክስ ምን ላይ ነው ያለው? ፓወር ላይ ነው ያለው። መስት ቢ ምን እንደመሆን አለበት? ኤክስ ፓወር ተሸካሚ ነው መሆን። ሁለተኛ ጥያቄ ደግሞ ዴሪቬቲቭስ ኦፍ ኤፍ ኦፍ ኤክስ እንጠየቅ ነው። ኤፍ ኦፍ ኤክስ ኢኳልስ ቱ 1 ማይነስ 2 ኤክስ ዘ ፓወር ኦፍ 1 ኦቨር 2 ነው። ስለዚህ ምርጫ ተሰጥቶናል። ዴሪቬቲቭ ስናደርገው 1 ኦቨር 2 times 1 minus 2x the whole 1 over 2 minus 1 derivative of 1 minus 2x ይሆናል። derivative of constant number እንደምታውቁት 0 ነው። ስለዚህ f of x ስንት ይመጣል ማለት ነው? f of x equals to minus 1 over square root of 1 minus 2x ይሆናል ማለት ነው። መልሳችን ዲ ነው ማለት ነው። ወደ ሶስተኛ ጥያቄ which one of the following statement is describe the difference between scalar and vector quantity ነው። መልሳችን ቢ ነው። physical quantity that only have magnitude or scalar well that is have both magnitude and direction ምንድነው? ቬክተር ነው። ስለዚህ ቢ ነው መልሳችን። አራተኛ ጥያቄ consider the following data ተሰጥቶናል then the coefficients of mean division about a median is equal to ይላል። ስለዚህ coefficient of mean division ማለት ነው equal to mean division over median ነው። ስለዚህ በዚህ ጥያቄ መሰረት ሚዲያናችን ስንት ነው? 9 እና 11 ነው። ሁለቱን ደምረን በሁለት ማካፈል ነው የሚሆነው። ኦኬ እንሂድ አብረን እንስራ ውስጥ። ኦኬ ጊቨን ምን ተሰጥቶናል? ቁጥሮች ተሰጥቶናል። ከ1 እስከ 28 ድረስ ራንደምሊ ቁጥር ተሰጥቶናል። እሺ ፎርሙላችን ኮኤፊሺየንት ኦፍ ሚን ዲቪዥን ኦቨር ሚዲያን ነው። ሚዲያናችን መሀል ላይ 9 እና 11 ናቸው። በሁለት ስናካፍለው 10 መጣለን። ሚን ዲቪዥን ደግሞ ኢች ነምበር ሲቀነስ ኢች ነምበር ኦፍ ዘ ሴት ሚዲያን ፕላስ እያለ ይቀጥልና ቶታል ነምበር ኦፍ ዘ ሴት 8 አለን። በሱ ስናካፍል ማለት ነው። እዚህ ጋር ማግኒቲዩድ ስለተጠየቅን ኔጌቲቭ መሆን ስለማይችል እዚህ ጋር መሀል ላይ ስናቀናንስ ከ10 እየቀነሰ መጣና ትናንሽ ቁጥሩ መጨረሻ ላይ 11 ላይ ስንደርስ 11 እንገለበጠውና 10 እንቀንሳለን። ምክንያቱም ማግኒቲዩድ ስለተጠየቅን ማግኒቲዩድ ያው ኔጌቲቭ መሆን ስለማይችል ማለት ነው። ቶታሊ ሚዲያን ሚን ዲቪዥን ስትመጣለን 50 ሲካፈል በ8 መጣልን። ኮኤፊሺየንት ኦፍ ሚን ዲቪዥን 50 ሲካፈል በ8 ሲካፈል በ10 ይሆናል። እሱም ደግሞ ስትመጣለን 5/8 መጣልን ማለት ነው። ኦኬ መልሳችን መጨረሻ ላይ የሚሆነው ምንድነው? መልሳችን 5/8 ቢኒ ማቴማቲክስ እባላለሁ። አሁን ላይ የ12ኛ ክፍል ሪሚዲያል ኢንትራንስ ኤግዛምን እየሰራሁ እገኛለሁ። በዚህ ዩቲዩብ የተለያዩ ጥያቄዎች ካላችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ አብረን እንሰራዋለን። ወደ ጥያቄው እንመለሳለን። አራተኛ ጥያቄ መልሳችን ምንድነው? ሲ ይሆናል ማለት ነው። ኦኬ which one of the following is irrational number? irrational number ማለት ምንድነው? በፍራክሽን መቀመጥ የማይችል ቁጥር ማለት ነው። ኦኬ irrational number it cannot be expressed by fraction. the fraction በፍራክሽን ፎርም መቀመጥ a and b is an integer መሆን አለበት። ስለዚህ b ከ0 ጋር እኩል መሆን የለበትም ምክንያቱም አንዲፋይንድ ስለሚመጣ ማለት ነው። ኦኬ በዚህ ፎርም መሰረት ጥያቄያችንን እንሰራዋለን ማለት ነው። ሌት ቼክ እናደርጋቸው። ይሄ ያው በፍራክሽን መቀመጥ ይችላል 34 በ10ኛ። ይሄኛውም ደግሞ ስኩዌር ሩት ኦፍ 0.04 ማለት ሲወጣ 0.2 ነው። እሱም 2/10 ይመጣል። ይሄኛውም እንደዛው ሲም ሪፒቲሽን ያለውም እንደዚህ። መልሳችን ምንድነው? ዲ ነው ምክንያቱም ከስኩዌር ሩት ኦፍ ስለማይወጣ። እሺ ስድስተኛ ኮንሲደር ዘ ግራፍ ዘ ሰርቴን ትሪጎኖሜትሪክ ፈንክሽን ጊቨን ቢሎ ተሰጥቶናል። ስለዚህ በዚህ ኢንተርቫል -π/2 እስከ 5π/2 ያለው ግራፉ ምንድነው ነው የተጠየቅነው። ሌት ቼክ ዘ ግራፍ። ግራፉ በምን ላይ ነው የሚያልፈው? 0 ላይ፣ ፓይ ላይ፣ 2 ፓይ ላይ ያለ ነው የሚሄደው። ስለዚህ ይሄ ምንድነው? ታይም ግራፍ ነው። ባጭሩ መመለስ እንችላለን ማለት ነው። ኦኬ ቢ መልሳችን ቢ ይሆናል። which one of the following statement define the variable outcomes of random experiment ነው የሚለው። the outcome that ensure the occurring of the particular result ነው መልሳችን። ስለዚህ ምንድነው የሚሆነው ማለት ነው? ኤ ነው መልሳችን። ኦኬ ወደ ቀጣይ ጥያቄ ስንሄድ given
ሎጋሪዝም ኦፍ 4.8 ኢኳል ቱ ተሰጥቶናል። ሎጋሪዝም ኦፍ 6.93 ተሰጥቶናል። ኤንድ ሎጋሪዝም ኦፍ 6.84 ተሰጥቶናል። ዘን ዋት ኢዝ ዘ ቫሊዩ ኦፍ ስኩዌር ሩት ኦፍ 48 ነው የተሰጠን። እሺ ይህንን አብረን እንሰራዋለን። ኦኬ ኤንቢ ሎጋሪዝም ኦፍ ኤ ደ ፓወር ኦፍ ኬ ማለት ኬ ሎጋሪዝም ኦፍ ኤ ነው። ሎጋሪዝም ኦፍ ኤ ቢ ማለት ደግሞ ሁለቱ ሲባዛ ማለት ነው። ኦኬ ሎጋሪዝም ኦፍ 4.8 የተሰጡን ጊቭኖች ናቸው እነዚህ። ኦኬ ሶሉሽን ብለን እንሄዳለን። ሎጋሪዝም ኦፍ ኤክስ ኢዝ ኢኳልስ ቱ ሎጋሪዝም ኦፍ 48 ደ ፓወር ኦፍ 1 ኦቨር 2 ነው። 1 ኦቨር 2 ወደታች ይወርዳል። ሎጋሪዝም ኦፍ 48 ይሆናል። 48 ደግሞ ማለት 4 ታይምስ 10 ይሆናል። ኦኬ ስለዚህ እዚህ ጋር ጊቭን ተሰጥቶናል አይደል? ሎጋሪዝም ኦፍ 4.8 ስለተሰጠን ሎጋሪዝም ኦፍ ቤዝ 10 ከሆነ አንድ ነው። ስለዚህ ሎጋሪዝም ኦፍ ኤክስ ኢኳልስ ቱ 1 ኦቨር 2 ታይምስ 0.682 ፕላስ 1 ይሆናል። ስለዚህ ፋይናል አንሰራችን ሎጋሪዝም ኦፍ 8 0.406 ይመጣል። ስለዚህ ከሎጋሪዝም ኦፍ 6.93 ጋር እኩል ነው። ስለዚህ መልሳችን ሲ። እዚህ ጋር ፖሊኖሚያል ፋንክሽን ተሰጥቶናል። ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 አለ። ጂ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ማይነስ 1 አለ። የትኛው ነው ትክክል የሚለው ነው እዚህ ጋር የተሰጠን። ስለዚህ ይህን በቀላሉ መስራት እንችላለን። ኦኬ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ተሰጥቶናል። በዚህ በኩል ደግሞ ሌላ ኢኩዌሽን ተሰጥቶናል። ስለዚህ ኤክስን 1 ብንወስድስ 1 ሌት ቼክ እናድርግ። 1 ወስደን ሁሉንም ቼክ እናደርጋለን። እኩል ይመጣል። 1 ስንወስድ ኤ ላይ አንዲፋይንድ የሚመጣው 4 ዲቫይድ ባይ 0 እኩል አይደለም። ቢ ላይም 4 ኢኳል ቱ 2 ይመጣል። ሲ ላይ 4 ኢኳል ቱ 2፣ ዲ ላይ ግን 0 ኢኳል ቱ 0 ይመጣል። ስለዚህ አንሰራችን ምንድነው? በቀላሉ ዲ ይሆናል ማለት ነው። ኦኬ አወር አንሰር ኢዝ ዲ። ኦኬ እዚህ ጋር ደግሞ ሌት ኤ ተሰጠን አለ። ኢንተርቫል ቢትዊን ከ1 እስከ 10 አለ። ቢ ደግሞ ከኔጌቲቭ 1 እስከ 10 አለ። ቢ ቱ ሴ ተሰጥቶናል። ሪል ነምበር ናቸው። ዋት ኢዝ ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ነው። ኤ ማለት ኮሽናችን እንደምንረዳው የተጠየቅነው ምንድነው? ቢ ሌስ ኤ ወይ ደግሞ ኦር ደግሞ ቢ ማይነስ ኤ ማለት ነው። የተሰጡን ኢንተርቫሎች አሉ። በእነዚህ ኢንተርቫሎች ሁለቱን ስንቀናነስ ምንድነው የምናገኘው ሪዛልት? ኤክስ በምንድነው ኔጌቲቭ 1 less than or equal to x. Consider the graph of the rational function is given below. Which of the following rational function is represented by the above graph ነው? ይሄን ፕሬዘንት የሚያደርግ ነው። ግራፉ በምን ላይ ነው የሚያልፈው? በኤክስ ላይ ነው። ስለዚህ y equal to 0 ነው። ስለዚህ በግራፉ ላይ ዲኖሚኔተሩ ምን መሆን አለበት ማለት ነው? ከኖሚኔተሩ በመብለጥ አለበት። ስለዚህ ሌሎቹን ምርጫዎች ስናያቸው ፉልፊል ስለሚያደርጉ እንተዋቸዋለን። ሌት ቼክ እናድርግ። ቢ ላይ ያለውን ቼክ እናድርግ። ቢ ላይ ያለው ምንድን ነው? ኦኬ ኤክስ ኦቨር ኤክስ ስኩዌር ማይነስ 1 ነው። ኤክስ ስኩዌር ማይነስ 1 ማለት ኤክስ ፕላስ 1 ታይምስ ኤክስ ማይነስ 1 ነው። ስለዚህ ኤክስ ቫሊያችን ምንድን ነው? ማይነስ 1 እና 2 ላይ ነው። ስለዚህ ግራፉ የሚያልፈው ምንድን ነው? ማይነስ 1 ላይ እና 1 ላይ ነው። ስለዚህ መልሳችን ምንድን ነው? ቢ ይሆናል ማለት ነው። ኦኬ ኮንሲደር ዘ ፋንክሽን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ኪዩብ ማይነስ 3ኤክስ ስኩዌር ፕላስ 3 ኦን ዘ ሴት ኦፕን ነው ሴት 2 ማይነስ 2 ኤንድ 3 ላይ then which of the following point is local minimum and local maximum f of x respectively ይላል። የተሰጠን ኢኩዌሽን ይሄ ነው። ለሶሉሽን ሎካል ሚን ማለት y ኢኳልስ ቱ ስሞለር ሲሆን ነው። ማክስ ደግሞ y ኢኳልስ ቱ ላርጀር ሲሆን ነው። then ክሪቲካል ፖይንት ለማግኘት ፈርስት ዴሪቬሽን እንሰራለን። ፈርስት ዴሪቬሽን ኢኳል ቱ 0 ብለን ስንሰራ ምን እናገኛለን? ኢኩዌሽን 3x ስኩዌር ፕላስ 6x ይመጣል። ስለዚህ ኦኬ ከዚህ ላይ 3x ታይምስ ኤክስ ማይነስ 2 ኤክስን ሶልቭ ስናደርግ 0 ኤንድ 2 ይመጣልናል። ስለዚህ ዋይን መፈለግ ነው። ቀጥታ የመጀመሪያው ኢኩዌሽን ላይ ስንከታው ኤፍ ኦፍ 0 እና ኤፍ ኦፍ 2 ስንከት ስንት ይመጣል? ኔጌቲቭ 1 እና ዋይ 3 ይመጣል። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ። በቀላሉ እንደዚህ አድርገን መስራት እንችላለን። ኦኬ ኮንሲደር ዘ ፋንክሽን የተሰጠን ይሄ ነው። ስለዚህ ፑት ስናደርገው ይመጣል ማለት ነው። ከዲ ጋር ተመሳሳይ ጥያቄ ይመጣል። እሺ እዚህ ጋር የግሩፕ ኦፍ ፍሪኩዌንሲ ተሰጥቶናል። ስለዚህ አራተኛው ላይ ያለውን ሚድ ፖይንት ነው የጠየቅነው። ፎር ክላስ ማለት 30 እስከ 39 ነው። ሁለቱን ደምረን በሁለት ማካፈል ነው በቀላሉ። ስለዚህ ሚድ ፖይንቱ ስንት ነው ማለት ነው? 34.5 ነው። ስለዚህ መልሳችን የሚሆነው ምንድነው? ቢ ይሆናል ማለት ነው። ኦኬ እዚህ ጥያቄ ላይ ኮኤፊሺየንት ኦፍ ኳርታል ዲቪዥን ነው። ኮኤፊሺየንት ኦፍ ኳርታል ዲቪዥን ማለት q3 ማይነስ q1 ኦቨር q3 እና q1 መደመር ነው። ከትንሽ ወደ ትልቅ ቁጥሩን ከከፈልን በኋላ በእኩል የሚከፍለው q2 ነው ቁጥሮቹን።
በቀኝ በግራ በኩል ደግሞ እኩል የሚከፍለው ኪው1 ነው። በቀኝ በኩል ደግሞ እኩል የሚከፍለው ኪው3 ነው። ስለዚህ ቀጥታ እነዚህን ቁጥሮች በኢኩዌሽን ውስጥ ማስገባት ነው። ስናስገባው 0.35 ይመጣል። ስለዚህ መልሳችን ቢ ነው የሚሆነው። ኦኬ ወደ ቀጣይ ጥያቄ ስንሄድ ሲምፕሊፋይ አድርጉ ነው የሚለው 81 ዘ ፓወር ኦፍ 1 ኦቨር 5 27 ኦቨር 3 ኦቨር 5 ነው። ስለዚህ ሲምፕሊፋይ ስናደርግ 81 ማለት 3 ዘ ፓወር ኦፍ 4 ነው። 27 ማለት 3 ዘ ፓወር ኦፍ 3 ነው። ስለዚህ ከተን ሲምፕሊፋይ ስናደርገው የመጨረሻችን ሪዛልት ምን ይሆናል ማለት ነው? 3 ዘ ፓወር ኦፍ -1 ይመጣል። መልሳችን ዲ ይሆናል ማለት ነው። ኦኬ